እግዚአብሔር ከመንገዴ ላይ ወጥመዶችን ሰብሬያለሁ አለ። ከማ መንገድ ነው ወጥመዱ የተሰበረው ስል ከተሻለ አሜን። ማን ነው ስሚ? እኔ ነኝ። ተሻለ ተሻለ ነው። አሜን። ላንተ እየጸለይኩ ሰላም የሚል ጽሑፍ አየሁ። ባለቤቴ ነች። ባለቤቴ ናት። ማናት ባለቤቴ? ሰላም። የመጣው ከሆሳና ነው። ከሆሳና ነው። አሜን። ባለቤቴ የት ሀገር ናት ያለችው? ቤት ነች በሆሳና ከተማ ውስጥ። በኢየሱስ ስም እንደ ስሟ ሰላም ሆነላት። አሜን። አኖራታለሁ አለ እግዚአብሔር። አሜን። ይመራታለሁ አለ። አሜን። ህይወቷን የሚፈልግ በስውር አጀንዳ የሚያወጣውን ጠላትን እግዚአብሔር ተበቀልኩ አለ። አሜን። አዎ ትታመማለች፣ ሁሌ ትታመማለች። ይህንን ትንቢት በእናንተም ላይ አውጃለሁ። ለሷ ስናገር ለእናንተም እናገራለሁ። ለቤተሰቦቻችሁም ይህንን መልካም አዋጅ አውጃለሁ። በሆነ ነገር ፍላን አውጥቶ በቁጣ የሚፈልጋችሁ ቀጠሮ ይዞ የሚጠብቅ አውሬ ከዙሪያችሁ ሞቷል። አላ ዲያራ ሴይ ማሃያ ኮቫ ዲያራ እግዚአብሔር በክብር ያኖራችኋል። በመስከረም ወር የተወለደ ሰው ታላቅ ልጅ አገልጋይ ነች። በምንኛው ወር ነው የተወለደችው? መስከረም ውስጥ አንደኛ አሁን ትቀባለህ። አሜን። ይቀባል። ሁለተኛ ትልቅ ፈውስ ትቀበላለህ። አሜን። ይቀበላለሁ። አሜን። ወደ ጌታ እስከምትሄድ ድረስ ጌታን ታገለግላለህ። አገለግላለሁ። በኔ ውስጥ ቅባት አለ። አውቃለሁ። አነሳሳለሁ ዛሬ። ሃሌሉያ። ለትውልድ የሚተርፍ ቅባት በኔ ውስጥ አለ። አለ። ለትውልድ የሚቀር ቅባት በኔ ውስጥ አለ። ለሀገር የሚተርፍ ለመንግስት የሚተርፍ ቅባት በኔ ውስጥ አለ። አለ። ለተጨቀኑ ለተጎዱት የሚሆን ቅባት በኔ ውስጥ አለ። አሜን። ከእስራት የሚፈታ ቅባት በኔ ውስጥ አለ። አሜን። ኃይል በኔ ውስጥ አለ። ደሞ ስማ፣ ተመርምሬ እንዲህ ያለብኝ ይሄ ያለብኝ ተብሌ መድኃኒት የሚባል ነገር ሃሌሉያ አትወስድም። እርግጠኛ ነኝ 2018 በሁሉ ነገር ተሳክቶላችሁ ከመቼ በቤታቸው ጩኸት ይፈጠራል ብሎ ለሚጠብቀው ጠላት ብዙ ጊዜ ድግስ ታሳየዋለህ። ምስጋና፣ ምረቃ፣ ሰርግ ተቀበይ በኢየሱስ ስም ተፈጸመ። ህይወቴን ኑሮዬን እግዚአብሔር በብዙ በረከትና በብዙ ሰላም እጎበኛለሁ አለ። አሜን። ይሄ ሰው ካሁን በኋላ ባለው ጊዜ በእረፍት እንድኖር እግዚአብሔር ኑሮን ሁሉ እቀይራለሁ አለ። እግዚአብሔር ከዚህ በኋላ ባለው ጊዜ በእረፍት የእረፍት ኑሮ አኖራለሁ አለ። አሜን። አርፌ ትኖራለህ። አሜን። ዋጋ መክፈል እግዚአብሔር በቃ አለ። አሜን። ከነገሮች ሁሉ እግዚአብሔር የበላይ አድርጋ ያኖራል። አሜን። አንደኛ በእድሜ ትባረካለህ። አሜን። በጤና ትባረካለህ። በጸጋ ትባረካለህ። ሃሌሉያ። በጣም ሙሉ የሆነ በረከት ታዞልሃል። አሜን። ባንተ በአንዱ ምክንያት እግዚአብሔር ብዙዎችን እቀይራለሁ አለ። አሜን። ያው ለሙሉ ቤተሰቦች ከዚህ ስትሄድ ይዘህ የምትሄደው በረከት አለ። ቀን መጥቶልሃል። እሱ ሊሳን ሲያወራ አንድ ጽሑፍ አየው። ወጥመዱ ተሰበረ። እኛም አሜን። እግዚአብሔር ከመንገዴ ላይ ወጥመዶችን ሰብሬያለሁ አለ። ከማ መንገድ ነው ወጥመዱ የተሰበረው ስል ከተሻለ አሜን። ማን ነው ስሚ? እኔ ነኝ። ተሻለ ነው። አሜን። ኢየሱስ ስም ብሩክ ይሁን። መንፈስ ቅዱስ አመሰግናለሁ። የእግዚአብሔር ልጅ ኢየሱስ ስም በተባረከ ይሁን። ስም ይባረክ። ገና ሩቅ ትሄዳለህ። ረጅም ኪሎ ሜትር ከፊት ያይቻለሁ። አንዳንድ ሰው በአጭር እንዲቀር ብዙ የሚለፋ ጠላት ከዛሬ ጀምሮ ይረገጣል። አሜን። እዚህ ሰው ላይ አርቆ የሚወስድ ክብር ይመጣል። አሁን ላንተ እየጸለይኩ ሰላም የሚል ጽሑፍ አየሁ። ባለቤቴ ነች። ባለቤቴ ናት።
ማናት ባለቤቲ? ሰላም አንተ ጋር እንድትሄድ ሁሉ ጊዜ ትገፋፈኛለች። እሱ ጋር ሂድ ትለኝና ብዙ ጊዜ ጠላት ያቆየኝ ያዘገየኝ ነበር ማለት። ባለቤቴ እሱ ጋር ሂድ ሁሉ ጊዜ እሱን እያየው ነው ትላለች። መኝታ ላይ ሁሉ ትናገረኛለች። ያዘገያል ደግሞ መንፈሱ ያዘገያል። እኔ ሊመጣ አስባለሁ ያዘገያል፣ ሊመጣ አስባለሁ ያዘገያል። የእግዚአብሔር ቀን ስለሆነ ግን ትላንት ተነሳውና መጣ። የጌታ ቀን ስለሆነ ሃሌሉያ። ትላንት ተነስተህ መጣል። አመሰግናለሁ መንፈስ ቅዱስ። ባለቤቴ ሂድ እያለች ነበር። ሁሌ ትጨቀጭቀኛለች። እሱ ጋር ሂድ እያለች። የመጣው ከሆሳና ነው። ከሆሳና ነው። አሜን። ባለቤት የት ሀገር ናት ያለችው? ቤት ነች በሆሳና ከተማ ውስጥ። በኢየሱስ ስም እንደ ስሟ ሰላም ሆነላት። አሜን አሜን። የሚፈልጋት በቁጣ የሚዞር ሃሌሉያ። የመጀመሪያው አጀንዳ ሲፈርስ ሁለተኛ አጀንዳ የሚያወጣ የበቀል መንፈስ ከዙሪያዋ ተገለበጠ። አሜን። የሰላም ኑሮ ትኖራላችሁ። አሜን። የበረከት ኑሮ ትኖራላችሁ። አሜን። እሷ ላይ የታወጀ አዋጅ ተገለበጠ። አሜን። ይገልበጥ። አኖራታለሁ አለ እግዚአብሔር። አሜን። ይመራታለሁ አለ። አሜን። ህይወቷን የሚፈልግ በስውር አጀንዳ የሚያወጣውን ጠላትን እግዚአብሔር ተበቀልኩ አለ። አሜን። አዎ ትታመማለች፣ ሁሌ ትታመማለች። አንደኛ በጸሎቷ ጠንካራ ስለሆነች አላባጃና ማላባ ሐዲስ ውስጧ ላይ ያለው የእግዚአብሔርን ኃይል ለማዳከም በሽታ በመሰለ መንገድ ሊዋጋት ይፈልጋል። አሁን የነርሱ ዘመን አልቋል። አንድም ሳይቀር ተመቶ ወድቋል። አሜን። ይህንን ትንቢት በእናንተም ላይ አውጃለሁ። ለሷ ስናገር ለእናንተም እናገራለሁ። ለቤተሰቦቻችሁም ይህንን መልካም አዋጅ አውጃለሁ። በሆነ ነገር ፍላን አውጥቶ በቁጣ የሚፈልጋችሁ ቀጠሮ ይዞ የሚጠብቅ አውሬ ከዙሪያችሁ ሞቷል። አላ ዲያራ ሴይ ማሃያ ኮቫ ዲያራ እግዚአብሔር በክብር ያኖራችኋል። አጭር ጊዜ ውስጥ በቤታችሁ ሊወጣ ያለ ትልቅ ድግስ አየው። አሜን። በመስከረም ወር የተወለደ ሰው ታላቅ ልጅ አገልጋይ ነች። በምንኛው ወር ነው የተወለደችው? መስከረም ውስጥ በመስከረም ስለተወለደች ይሄንን ደግሞ እሷ የተወለደችበትን ጊዜና ቀን የሚያውቅ አንድ ሰው በእድሜም ትንሽ ከፍ የሚል ሰው ነው። ለእናንተም ዝምድና ያለው ሰው ነው። ከእናንተ ቤት የአንድ ሰው ህይወት የሆነ ጉዳት ሲደርስ ለውጥ እንደሚመጣለት ጠንቋዩ ስለተናገረ ወላይታ ሶዶ የሚባል ቦታ ላይ ኮንትራት ይዞ ከእናንተ አካባቢ እየመጣ የሚያስደግም ሰው አለ። ሁለተኛ ሶዶ ደርሶ ሳይመለስ በመንገድ ይቀራል። ኢላባሃዶስ እግዚአብሔር ጠላቶቻችሁን ዛሬ አሳዶ ይወጋል። ማናችሁም በጠላት እጅ አትወድቁም። ከቤተሰቦቻችሁ ማንም በጠላት እጅ አይወድቅም። የኔ አባት አሜን። ልጅ ምንም አትሆንም። አሜን። በህይወት ትኖራለች። አሜን። ደሞን የሚፈልግ መንፈስ ተገለበጠ። አሜን። ከኢትዮጵያም ሆነ ከኢትዮጵያም ውጪ የተከፈተ በር የሚሰጣቸው ቤተሰቦችን አየው። አሜን። ከዚህ በኋላ በህይወታችሁ ላይ ድካም አይበዛ ማለት ነው። አሜን። አጠቃላይ ለቤተሰቦች ሰላም ሆኗል። አሜን። የእናንተን ቤተሰብ በያለበት የሚያሳድድ የሞት መውጊያ የያዘ መንፈስ ሃሌሉያ ከነመሳሪያው ወድቋል። ዋጋዶ ሼላ አሜን። ትኖራለህ በህይወት አሜን። ይኖራለሁ። ገና የልጆችን ክብር ታያለህ። አሜን። አያለሁ። ገና ልጆቻችሁን ክብር ታያላችሁ። አሜን። አያለሁ። ባለቤትን እንደ በሽታ የሚዋጋት ከላዩ ላይ ተገፈፈ። አሜን። ሁለት እጅን ከፍ አድርጋ ኢየሱስ። አንደኛ አሁን ትቀባለህ። አሜን። ይቀባለሁ። ሁለተኛ ትልቅ ፈውስ ትቀበላለህ። አሜን። ይቀበላለሁ። አሜን። ወደ ጌታ እስከምትሄድ ድረስ ጌታን አገለግላለሁ። በእኔ ውስጥ ቅባት አለ። አውቃለሁ። አነሳሳለሁ ዛሬ ሃሌሉያ። ለትውልድ የሚተርፍ ቅባት በእኔ ውስጥ አለ። ለትውልድ የሚቀር ቅባት በእኔ ውስጥ አለ። ለሀገር የሚተርፍ ለመንግስት የሚተርፍ ቅባት በእኔ ውስጥ አለ። አለ። ለተጨቀኑ ለተጎዱት የሚሆን ቅባት በእኔ ውስጥ አለ። ከእስራት የሚፈታ ቅባት በእኔ ውስጥ አለ። ኃይል በእኔ ውስጥ አለ። ይገለጣል። ዛሬ በዚህ ሰው ውስጥ ያለውን ሃሌሉያ መለኮታዊ ቦምብ አፈነዳለሁ። አሜን። ጂሰስ ማላ የእግዚአብሔር እጅ ይምጣ። ኦላ ዱ ዳቫሴ
ማሃካታራባያ ኤጃጆ ኤልያስ ወደ ሰማይ ከተነጠቀ በኋላ ኤልሳ የኤልያስ አምላክ እግዚአብሔር ሆይ ወዴት ነህ ብሎ ስጮ መጎናጸፊያ ወደቀበት ያዘና ለመጀመሪያ ጊዜ ዮርዳኖስን ወዲና ወዲያ ከፍሎ አለፈ። መፍትሄ የሚፈጥር ጸጋ በኢየሱስ ስም በላያችሁ ላይ አርፏል። እናንተ ላይ መፍትሄ የሚሰጥ ቅባት አርፎባችኋል። ደሞ ስማ ተመርምሬ እንዲህ ያለብኝ ይሄ ያለብኝ ተብሌ መድኃኒት የሚባል ነገር አትወስድም። አሜን። ዛሬ በጌታ በኢየሱስ ስም ደምን ቀይሬያለሁ። አሜን። አሁን ጠብቀው። ቀሪ ዘመን የድል ይሆናል። የሚከሱ አያሸንፉህም። በድል ትቀጥላለህ። እግዚአብሔር ካንተ ጋር ነው። ደሚ ከዚህ ደቂቃ ጀምሮ ምንም አይነት በሽታ የሚባል ነገር አይሸከምም በኢየሱስ ስም። የዚህ ሰው ፈውስ ጸና። አሜን። እርግጠኛ ነኝ 2018 በሁሉ ነገር ተሳክቶላችሁ ከመቼ መቼ በቤታቸው ጩኸት ይፈጠራል ብሎ ለሚጠብቀው ጠላት ብዙ ጊዜ ድግስ ታሳየዋለህ። ምስጋና፣ ምረቃ፣ ሰርግ ተቀበል፣ ተቀበይ። በኢየሱስ ስም ተፈጸመ። በሚገርም ምስክርነት እዚህ ቸርች እንገናኛለን። አሜን። መጣ በሚቀጥለው እዚህ ቸርች ስትመጣ አንደኛ ትመሰክራለህ፣ ሁለተኛ ትሰብካለህ። አሜን። አሜን።